እንዴት ናችሁ? ሰላም ናችሁ ጓደኞቼ? ዛሬ አንድ ፕላትፎርም ላስተዋውቃችሁ ነው የመጣሁት። ይሄ ምንድነው? ብዙ ገንዘብ የሚሰራበት፣ ሀብታም የምትሆኑበት፣ ገንዘብ የምትሰበስቡበት፣ ህይወታችሁን የምትቀይሩበት ፕላትፎርም ነው። ምንድነው? ይሄ ፕላትፎርም አንዳንዴ በብዙ ሰው ማይሆን አይነት አባባል ኢሉሚናንቲ ነው 666 ነው የሚል አላስፈላጊ የሆነ አተረጓጓም የሚሰጥበት ሁኔታ አለ። ይሄ ነገር ግን ከግንዛቤ እጥረት የሚመጣ ውሸትና ልክ ያልሆነ ነገር ነው። ፈጽሞ እንደዚህ አይነት ነገር የለም። ይሄ ፕላትፎርም ፈጽሞ በእንደዛ አይነት መንገድ የሚገመገም አይደለም። ሲቀጥል ደግሞ ሃይማኖታቸውን በስነ ስርዓት ካለማወቅ የመነጨ አስተያየት ይመስለኛል። እና ሰው ምንድነው ሰርቶ ደግሞ ገንዘብ ማግኘት አለበት። ፕላትፎርሙ የተሰራበትና የተደራጀበት አላማ አለው። እነዚህን አላማዎች ደግሞ ውስጥ ገብቶ ነው ሞር አንደርስታንድ አድርጎ ገንዘብ መስራት የሚቻለው እንጂ ዝም ብሎ እንደው በግርድፉ እከሌ ያለ በሚለው ነገሮችን በጅምላ የምንቃወምበት፣ የምንከላከልበት፣ የምንጠላበት አይነት መንገድ መኖር የለበትም። ምክንያቱም እያንዳንዳችን ህይወታችን ላይ ገንዘብ ያስፈልገናል። ገንዘብ የምናገኝበትን መንገድ ደግሞ አስበን ስንሄድ እያንዳንዱ የገንዘብ ምንጭ ደግሞ ርኩሰት ነው ብሎ ማሰብም ደግሞ ስህተት ነው። ይልቁንም ይሄ ፕላትፎርም አላስፈላጊ መንገዶችን የሚቃወም፣ ፖርኖግራፊዎችን የሚቃወም፣ አላስፈላጊ እድሜያቸው ትናንሽ የሆኑትን ልጆች ላይፍ ለማምጣት የሚከለክል እና የራሱ ፕሮቶኮል ያለው ነው። እና እንደውም ፕሮቶኮሎቹ ሲታዩ ሞር ሰፖርት የሚያደርጉ ሃይማኖትን የማይቃወሙ አይነት ነገር ሆኖ እናገኛለን። ሌላ ነገር ደግሞ ይሄ ፕላትፎርም ሞር ሰፖርት እና ደስ የሚለው ነገሩ ብዙ ሰው በቀላሉ የሰራውን ገንዘብ ማግኘት የሚችል፣ በቀላሉ ገንዘቡን መሰብሰብ የሚችል፣ በየትኛውም ባንክ በቀላሉ አካውንት ካለው ትራንስፈር አድርጎ በቴሌ ብርም በፈለገው ባንክ ገንዘቡን ዊዝድሮ አድርጎ መውሰድ ይችላል። ይሄ በጣም ለየት የሚያደርገው ነገር ነው እና ሞር ሴቶችን ያበረታታል። እና ይሄ ፕላትፎርም ሴቶች ሞር የሚጠቀሙበት ፕላትፎርም ነው። ይሄንን ፕላትፎርም ሞር መረዳት ከፈለጋችሁ፣ ሞር ስለ ገንዘብ አሰራሩ ማወቅ የፈለጋችሁ ቴሌግራም ቻናል ዲስክሪፕሽን ላይ ያስቀምጫለሁ። ኑ ቴሌግራም ቻናሌ ላይ ግቡ፣ ሃይ በሉኝ፣ በቲክቶክም አናግሩኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ እናውራ፣ ራሳችንን እንቀይር። እኔም እንደናንተው ህይወቴን ለመቀየር ለማስተካከል አስቤ ነውና ባለው ነገር ተረዳድተን ፕላትፎርሙ አንድ ሰው ብቻውን እንዲያድግ አይፈልግም እና ሁሉም ሰው ተረዳድቶ እንዲሰራ ይፈልጋል። እና አንድ ሳንቲም ሳያወጣ ገንዘቡን ኢንቨስት ሳያደርግ ገንዘብ ማግኘት ይቻላል ማለት ከዚህ ፕላትፎርም በደንብ ተጠቀሙበት።